ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እኔ ያለው እንግዲህ ከስራ ብዛት ውጭ ተመስገን ነው። ሰው ጤና ከሆነ ደግሞ ስራ ምንም አይደለምና እና ዛሬ እንደው በቲክቶክ መንደር ዘወር አልኩና የሆነ ቪዲዮ አየው ማለት ነው። እውነት አንዳንድ ጊዜ ልጆች በጣም አስቸጋሪ ነው። አንዳንድ ቤት ልጆች ያሉበት ቤት ስንገባ በጣም አስቸጋሪ ነው አይደል? ግን አንዳንድ ልጆች ደግሞ ያሳዝናሉ። ይች ልጅ እንደዚህ ሲያለቅሱ እናት አባታቸውን ይዘው የአረብ ልጆች እኔ አስታውሳለሁኝ። የዛሬ ዓመት አካባቢ ልጅ ያለበት ቤት ነበርኩና ከእናቲቱ ጋር ተጣልተን ስንወጣ ቻው እንኳን ስለው ማለት ነው እንደዛ ስንከባከበው ቆይቼ ቻው እንኳን አላለኝም። አንዳንድ የተረገሙ ልጆች እንዳለ አንዳንድ ልጆች ደግሞ ምርጥ በቃ ህጻናቶች ሲባል ንጹህ ልብ ነው ያላቸው እና በነዛ ልጆች መወደድ እውነት መባረክ ነው። ትላልቆችን ተዋቸው፣ ትላልቆች እንኳን ቢያለቅሱም ውሸት ነው እና እነዚህ ልጆች እናት አባታቸውን ይዘዋል፣ እናቷቸውን ይዘዋል፣ አባታቸውን ይዘዋል። ግን ለዚች ለሰራተኛቸው እንደዚህ ሲታገሉ እኔ ውስጤ በእውነት እንዴት እንደተጨነቀ በቃ እኔ የሆንኩ ስሜት ነው የተሰማኝ። በዛ ቦታ ምን አደርግ ነበር እኔ ብሆን? አትቀሪም እንግዲህ መቅረት አንችልም መቼም። ትኬት ተቆርጦ ወደ ሀገሯ ልትገባ ነው እሷ ማለት ነው። ልጆቹ ግን እንደዛ ሲሆኑ ደግሞ በተመለስኩ የሚል ስሜት አይሰማችሁም? ህጻናቶች እውነት ወይኔ እኔ እንዴት እንዳሳዘኑኝ ልነግራቸው አልችልም፣ ከምንም በላይ ማለት ነው። እና እግዚአብሔር እውነት ልጅ ቤት ሲያጋጥመን ከልባችን ልክ እንደ እህታችን እርግጠኛ ነኝ ሳያናድዷት ሳያበሳጯት ቀርተው አይደለም፣ ግን በትዕግስት በፍቅር ስለያዘቻቸው ነው ይህን ያክል እንደዚህ ስቅስቅ ብለው አልቅሰው አትጅብን እስከሚሉ ድረስ ሊያስለቅሳቸው የቻለው የእሷ መልካምነቷ ነው ማለት ነው። ብዙ እንደዚህ እህቶቻችን አላችሁ በእርግጥ ግን አንዳንዶችም ደግሞ አሉ እና መታደር ነው በቃ። እኔ ግን ውስጤን በጣም አስጨንቆኛል። እስኪ እናንተም ቪዲዮውን ታዩትና በእርግጥ ብዙ ጊዜ ሲተላለፍ ቆይቷል፣ ግን እዩት እስኪ ምን አይነት ስሜት ፈጠረባችሁ በእናንተ ላይ ንገሩኝ፣ ኮሜንት ላይ ጻፉልኝ። እንደገና ደግሞ ያው አዲስ ነኝ አበረታቱኝ፣ ኮሜንት ላይ አስተያየታችሁን ጻፉ። እንደገና ለምንድን ነው በቃ አረተው ላይክ ብታደርጉ ሰብስክራይብ ብታደርጉ አዲሶችን ብታበረታቱ። ስንት ፊልም ላይ እና ስንት ነገሮች ላይ ተዘፍዘፈን እየዋልን በተለይ አረብ ሀገር ያለ ልጆች አዲሶችን ግን ለማበረታታት እጃችን አልዘረጋ ያለው ለምንድን ነው? እኔ በጣም ይገርመኛል በእውነት። ለራሳችን መሆን የሚያቀተን ግን ለምንድን ነው? ስክሮን እያደረግ ከምናልፍ ምን ችግር አለው? ያን ሰው ከጠቀመው እውነት በርቶ ከቀጠለበት ብለና ብናበረታታው ምን ችግር አለው? ቅን እንሆን። እርግጠኛ ነኝ በእርግጥ ቅኖች ናችሁ። በተለይ እያበረታታችሁኝ ያላችሁ ከጎኔ የሆናችሁ ከልብ እያመሰገንኩኝ፣ እውነቴን ነው። በጣም ስራም ከመብዛቱ አንጻር ትንሽ ደከም ያለኝ ስሜት እየተሰማኝ ነው። ግን ሰው ካለ የሚያበረታታይ ካለ እበረታታለሁ ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ ማለት ነው። እና ከጎናችን ሁኑ እላችኋለሁ። እስኪ የልጅቱን ቪዲዮ አይተን እንመለስ። እንግዲህ ይህን ይመስላል። ምን ተሰማችሁ? እናንተስ ብትሆኑ ምን ታደርጋላችሁ? እስኪ ኮሜንት ላይ አስቀምጡልኝ። እኔ ብሆን እኔ እውነት ልጆቼን በቃ አስታወስኩኝ። ጥያቸው ስመጣ የነበረው ለቅሶ
እውነት እኔ መጀመሪያ ስመጣ የ2 አመት ከ2 ወር ልጅ ነበረ እና ልጄ እንደዚህ እያለቀሰው ግቢውን ከፍቼ ወጥቼ እስከምሄድ በርቀት ድረስ ያለቅስ ድምፁ ይሰማኝ ነበረ፣ ያለቅስ ነበር እና ያ ስሜት ነው ከነዚህ ልጆች ጋር እኔ ጋር ያስተጋባው እና ያው እንግዲህ ለነሱ ለወደፊት የጥሩ ህይወታቸው ስንል እኛ ያው እንግዲህ ሻማ እየሆንን እየቀለጥን ለልጆቻችን እየኖር ነው አይደል? በተለይ ልጆች ያላችሁ ሰዎች እርግጠኛ ነኝ ይህ ስሜት ወደ እናንተ ያስተጋባል ብዬ አስባለሁኝ። እና እንግዲህ መልካም ስራ ይህን ያክል ነው ማለት ነው። እሺ መልካም ከሰራን ትላልቆች እንኳን ባይወዱን ቢያመናጭቁን ብዙ ነገር ቢያደርጉን እግዚአብሔር ይመስገን በእነዚህ ንጹህ በሆነ ልብ ልጆች መወደድ ደግሞ መታደል ነው እላለሁ፣ እንደኔ ማለት ነው። እናንተ ደግሞ ምን እንደተሰማችሁ እስኪ ጻፉልኝ። በጣም የወደድኩት ቪዲዮ ነው። ለምን እኔ ብዙ ደክማለሁ ለልጆች ለአረብ ልጆች ሳውድም እያለሁ እዚህም እያለሁ እና ግን በጣም ናቸው በቃ ስትሄጂ ምንም አይነት እንትን የላቸውም። እኔ አልማታም አልሳደብም። ሲመቱ ዝም ነው የምለው፣ ሲናገሩ ዝም ነው የምለው። አባብዬ ግን በቃ አንዳንድ ጊዜ መታደልም ነው በቃ የሚያሳዩሽ ፍቅር። ጥሩ ነገር አድርጌያለሁ፣ ጥሩ ነገር ሰርቻለሁ እንዲህ ያስብልሻል። ገባሽ? እና ለዛ ነው። አመሰግናለሁ። አዲስ ከሆናችሁ ለቤታችን ግን አበረታቱንሽ፣ አበረታቱን ፕሊዝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ